አሁን አንድ ነገር ልናገር። በመጀመሪያ እናንተ ልጆች ተጣልታችሁ ላትጣሉ፣ ተረጎራብጣችሁ ክፉ ቃል አትወጣጡ፣ አንዱ ለአንዱ ክፉ ቃል አትነጋገሩ። በቃ እንዴ ተጣልታችሁ አትጣሉ እናውቃለን። ተራርቃችሁ ላትራራቁ እኛን ለምን ታስበላላችሁ? ወይ እናንተ። ለማንኛውም ግን አትፍረዱ ውድ ቤተሰብ። በእነዚህ ሁለት ልጆች መሀል አትግቡ ያልኩበትን ምክንያትና በመሀል በመጨረሻም ይቅርታ የምጠይቀው ሰው አለ። ያ ይቅርታ የምጠይቀው ማን ነው? ያው እናንተም ብዙዎቻችሁ ታውቁታላችሁ። መጨረሻ ላይ ይቅርታ የምጠይቅ ይሆናል ማለት ነው። እና እነዚህ ሁለት ልጆች አስቀድሜ እኔ ይህን ቪዲዮ እንትን ከማለቴ በፊት በባለፈው ቪዲዮ ሚስጥር አውጥቻለሁ። እነዚህ ልጆች አልተጣሉም፣ አብረው በጣም ብዙ ቦታ እየታዩ ነው። ሀይሚ ያለ ብሩክ አትታይም ብዬ መረጃ ነግሬያችሁ ነበር። ስለዚህ ባልና ሚስትን መሀል መግባት የሌለብን ጉዳይ ለምን እንደሆነ ግልጽልጽ አድርገውልናል። ሀይሚና ብሩኬ በዛሬው ቪዲዮ የመጨረሻ ሮማንስ ብቻ ነው። በተለይ ደግሞ እነግራቸዋለሁ። ነይ ወይኔ ቡራ ይህን ፊኛ አላነሳሽም። ውበት እንዴት እንዳስደነገጥከኝ ዝም በል በእናትህ። የምር እንዴት እንዳማረብሽ እባክህ። እውነት ቆንጆ የሆነች እና ካሜራማን ቤቱን በቃ ትተሽዋል። ውበት ከየት እንደመጣ ግን እኮ አይኑራ ነው ቁጭ ለወራሽ ለምንድን ነው ሞተው? ምን ተገኝቶ ነው እንደዚህ ያማረብሽ? እባክሽ እኔ ነው ማውራት ማትፈልግ? ሀይሚ በጣም አምሮባት። እኔ ነው ማውራት ማትፈልግ? እኔ ደግሞ እፈልጋለሁ። አንቺ አይመስልም? ካሜራማን ዝም ብላ እኮ እንትን ነጫነጨው ፍርፍር ትላለች። በጠረባ ባነሳሽ እኮ ነው ማታንቺ ቁጭ ቤት እንዴት እንዳደረግሽ እኮ በቃ የሆነ ደስ የሚል ነገር ልነግርሽ ነበር። እንትን ያልሽው እንዲህ ልትሸነፍ አንድ ደስ የሚል ነገር አለ። ሰዓት ነው አልተፋታሽም? እስቲ ይቅፍ አድርጊሽ ከስንት ጊዜ በኋላ ሰላም ሆነን እንኖራ። እስቲ ምንድን ነው የውላ ሰላም በምን ተፈጠረ? ምን መሀል ተገኝቶ ነው? መቼም ጠባችሁን ነው የምናየው። እና እንዴት ታረቃችሁ? እንደዚህ በሮማንስ ልትሆኑ ያስቻላችሁ ጉዳይ ምን ቻናል ላይ ታርቃችሁ ነው? ወይ እኛ ያላወቅነው ቻናል ሊኖር ይችላል። እዛ ቻናል ላይ ታርቃችሁ ከሆነ ያንን ቪዲዮ ፈልጋለሁ። ውድ ቤተሰቦች ገሌ አስታርቋቸው ነው በሉኝ። እና ይመስለኛል ግን ባልና ሚስት መሀል መግባት አያስፈልግም የምንለው አንደኛው ምክንያት ሀይሚና ብሩክ በደንብ አድርገው አሳይተውናል። እና ከባድ ሮማንስ ነው ዛሬ የምናየው። ከባድ ሮማንስ ነው። ካሜራማን እንዲህ ምን አስበህ ነው? እኔ ምንም አላሰብኩኝም። ሰሚኛ ምንድን ነው? እስቲ ቁጭ በይ። እኔ ብሩክ እኮ ነው። አንዴ ና እስኪ። ምን እሺ? አልጠጣህም? ተንፍስ፣ የምር ተንፍስ። አጠጋግሽ አልተመቸኝም። ባለቂ አይ ችግር አለ። ካሜራ በእውነት አምሮብሻል። ፀጉርሽ ምናምን ደስ ይላል። አንተ ሳትኖር እንዲህ ነው የሚያምርብኝ። ግን የሚገርም ኮፍያ ነው የእውነት። ፀጉሯ ነው የሚመስለው። በነገራችን ላይ ኮፍያ ነው ልቅ ያደረገው ልቅ ነው የሚለው ኮፍያ ነው ያስታውቃል። እስኪ ዙም እናድርገው። እንዴማ ኮፍያ ነው ቁጭ ላይ ያደረገች። ግን በጣም አላማረብኝም። ፋሚሊ ውበት አልደፋብኝም። አይ ያለኔ አላማረብኝም እንዴ? አንቺስ ያለኔ አምሮብኛል። ኧረ እባክሽ የሆነ አይንሽ ምናምን እዚህ ጋር ተቋቁሯል። ስለማልተኛ እኮ ነው። አሁን እኔን እያሰብሽ? ኧረ አዲሱ ፍቅረኛዬን እያሰብኩ ነው። ማን ነው ደግሞ አዲሱ ፍቅረኛሽ? አሁን ሀይሚ መፎካከሩንም መወዘጋገቡንም መቀናናቱንም እንተው። ስለአንተ እያሰብኩ ሳይሆን ስለ ልጅቷ እያሰብኩ ነው። የቷ ልጅ? ስለማ? ስለ አብሳላት። ምንድን ነው የምታስቢው ስለሷ? እሱን ግዴታ ማወቅ አለብን። እዚህ ጋር ስለተኛሽ ደብሮሽ ነው? ያው ተኛ እንጂ መብት። አይ እኔ ሰው የተኛበት ላይ መተኛት አልፈልግም። እሷ በቀኙ ነው የተኛችው። ይቅርታ፣ የጋራ አልጠቀም። እኔ ጋራ እኮ አይደለም። ሰው የሚወደው ሰው እኮ የጋራ አይባልም አይደል? የሰው መውደድ የሰጠው ሰው የጋራ ነው አይባልም አይደል? ምን ያስቅሻል? የሰው መውደድ የሰጠው ሰው ደስ ይላል እኮ። የተኛሽ እኮ ሌላ አንተ እኮ ነው አንቀህ ይዘኸኝ ነው እንጂ እኔ መተኛት ይሁን ለቅቄሃለሁ። የምር ይሁን ያልያዝኩህም ይሁን መቼ ያዝኩሽ? መቼ ያዝኩሽ? እሺ ለማንኛውም አንተን ያስታውሰኛል።
አየምራን ሰው ቁመት እናንቻለን ችግሮች ሰው ከችግራችን ተፋጠን ማራና በሰላም ወደ ቤተሰቦቻችን እንመለስ። ምን ይመስልሻል? ወደ ቤተሰብ መመለስን ምን አመጣው? አሁን እንዲህ እየኖራችሁ ነው። በስነ ስርዓት ነገራችሁን ይፋ አድርጋችሁ ሽማግሌ ልከህ አክብረሃት። አሁን ሁሉ ጊዜ እንደዚህ አይነት ሴቶች እኮ አንዳንዴ ስሜቷን ልትረዳ ያልቻልክበት መንገድ ይኖራል። ስሜቷን በቃ አልተረዳትም። ልጅቷ በጣም ታፈቅራለች፣ በጣም ነው የምትወድ። ይናገራል፣ ስሜት ያላት ነገር ይናገራል። እና ይቺ ልጅ ይበልጥ መንከባከብ ያለብህ አንተ መንከባከብ፣ ከጎኗ ልትሆን ምናምን ይገባል። ሽማግሌ ላክ፣ በጊዜ ሽማግሌ ላክ። ይቺ ልጅ ሳትጠለፍ ዛሬ ደግሞ በጣም ነው የሚያማርባት። ምን አስዋሽ በስስት ነው ደግሞ የምታየው። ዋካችሁ ኧረ በለ ውበቱን አጥለቅልቆባታል። እና በሽማግሌ ልከህ በስነ ስርዓት ብታገባትና አንድ ላይ መሆን አለባችሁ ብዬ ነው የማስበው። በደንብ ደግሳችሁ በስነ ስርዓት አክብራት ቤቷ ልታስገባት ይገባል። እቺ ልጅ አንደኛም ቀለበት ስላላረክላትም በስነ ስርዓት ይፋም ስላላደረጋችሁት አሁን እኛ እንደዚህ በምትፎጋገሩት ቪዲዮ ነው እንጂ ደሬል በቃ የልብ ፍቅረኛ መሆኗን የምታሳይበት ሌላ መንገድ ያስፈልጋል። ኢንጌጅ ማድረግ አለብህ በስነ ይፋ የሆነ ይሄ ዝም ብሎ መሞዳሞድ ሳይሆን በስነ ስርዓት ኢንጌጅ ማድረግ አለብህ። በጣም ነው የምታምሩት ሁለታችሁ አንድ ላይ ብትሆኑ። ማንም በቃ በጣም ጨረቃ ፋሚሊ የሚፈልገውና የሚመኘው አንዱ ነገር እሱ ነው። ስለዚህ የሚወዷችሁን ደግሞ ባታስበሏቸው፣ ስማቸውን ባታጠፉ። ኦዲየንሱ እናንተን ከመውደዱና ከእንትን ከማለቱ የተነሳ ስለሆነ ለኦዲየንሱን ብትራሩለት፣ ኦዲየንሱ ይበልጥ ስለ እናንተ ይጨነቃል፣ ያስባል። ስለዚህ ፍላጎቱን በቃ የሚመለከታቸው 1 ዓመት 2 ዓመት አዩዋችሁ። ስለዚህ እናንተ ሪድ ከነሱ ጎን ብትቆሙና ከነሱን እንትን ብትሏቸው በጣም አሪፍ ነው። አብሯቸው ብትሆኑና ሪድ ማሰብ አለባችሁ እዚህ ላይ በጣም ጊዜ ወስዳችሁ ማሰብ አለባችሁ። አይኔና ብሩክ እና ከዚህ በኋላ እኔ ማንንም እንትን ብዬ የሆነ ሰው ይመጣብኛል ምናምን ብዬ ደግሞ እየሸሸው መኖር አልፈልግም። እየሸሸን እኮ አይደለም ምን እያልኩሽ ያሉት እኔ አልፈልግም። በጣም በቃ ሰላም እንሁን ብልሽ ልንግባባ አልቻልንም። ምን የት መሄድ አልፈልግም። ይሻላል ጥቂት ቆርጫለሁ እኮ ይብር ነው አሁን ይኸውልህ ዱባይ በዞሩ አገር ለአገር ማካለሉ ብር እንዳላችሁ ይታወቃል። ስለዚህ ይቺ ልጅ የምትፈልገው እኔ አንድና አንድ የምረዳው ነገር ውድ ቤተሰቦች፣ ይቺ ልጅ በግልጽ ነገራል የምትፈልገው ገባ አይደል? የሴትነት ማዕረጉን እንድታሳያት ገባ አይደለ? ሴት ነች፣ ብዙ ነገር ያልፍባቸዋል። ቀለበት እንድታረግላት ከዛ በኋላ ቤተሰቦቿ ጋር ሽማግሌ እንድትልክ እና በስነ ስርዓት ፕሮግራም አድርጋችሁ ቀለበት እንድታደርግላት ነው። ስለዚህ አንተ ግን እያደረክ ያለው ነገሩ በሌላ መንገድ ነው እየወሰድክ ያለው። በቃ ጭራሽ አሁን መዝናናቱ ምናምን እኮ ያልፋል። ሁሉም ነገር እንትን ይላል ገባ ይደረስበታል። ግን ዱባይ የምትሄድበት መንገድ እሷን ኢንጌጅ አድርገህላት ሽማግሌ ልከህ አክብረሃት ቢሆን እሷ እምነት ይኖራታል። አሁን ብዙ ጊዜ ሃይሚን ያልተረዳናት ነገር የምትጨቃጨቀው ነገሮችን በሌላ መንገድ የምትወስደው አንደኛም ነገር እንትን ሰላላላት ነው። በቃ የምትፈልገውን ነገር አውጥታ ብትነግረውም አላደረገም። ያን የምረዳው እና ሁልጊዜ የሆነች ሴት ስትመጣ ትቀናለች። አይ እንዲህ የምትወስደው ምናምን እያለች ማለት ነው። ለዛ ስሜት እየተሰማኝ አይደለም። ምን ችግር አለው? ነው የሚገባ ድብሩ ከሆነ እንዴት ነው የምታስበው እንጂ አይኔ በእናትሽ ከቻልሽ በሰላም ለማውራት ሰው በሰላም ነው እያወራሁ ከለ አይደለም ትናገሩ ነገር በጣም ያስጠላል። አብሮ እንደኖረ ሰው አይደለም። አሁን እኔ እዚህ ቤት ብመጣ ምን አደርግሻለሁ እንጂ ምንም አታደርገኝም። ምንም ታደርገኛለህ ብዬ አይደለም፣ ግን ደግሞ የምር በቃ እኔ ብቻ ነው ምናምን ልውጣልሽ እሱ ነው ደስ ይለኛል። የምትፈልጊው ይሄን አይደል? የምትፈልገው ውጣልሽ። ሰላም እፈልጋለሁ። አይ ጉድ አሁን መወቃቀሱ አስፈላጊ አይደለም። እኔ አሁን መወቃቀስ ምንም እንበልም ማለት ነው። እኔ አሁን እንወቃቀስ ቢባል እኔ አንተን የምወቅስበት በጣም ብዙ ምክንያቶች አሉ። ግን እኔ አንተን መወቀስ አልፈልግም። የሆነ መጥፎ ነገሮችን ብቻ ሳይሆን ጥሩ ነገሮችን እንዳሳለፈ ሰው እኔ አንተን መውቀስ አልፈልግም። ለነዛ ጥሩ ነገሮች ስል ማለት ነው።
ስለዚህ በቃ ይሆናል አይደለ? በቃ የሚሆኑት ነገሮች በሙሉ ለእኔ ስትል አድርጋቸው። እሺ እንደሱ ካመንሽ ለምን ከኔ ጋር ሰላም አትሆኝ? እሱን ካመንሽ ለምን ከኔ ጋር ሰላም አትሆኝ? አንተ አይደለ እንዴ ሰላም የምትነሳኝ? ከአንተ ጋር እንዴት ነው? አሁን እሷ በስሜቷን በግልጽ አውጥታ ምናምን አትንገር እንጂ ያላት ፍላጎትና ያላት ሪል ስሜቷ እኛ እንናገርላት መቼም በቃ ማክበር አለብህ። በቃ ስሜቷ የምትፈልገውን ነገር ማድረግ ነው። በቃ የምትፈልገውን ሴት ልጅ የምትፈልገውን ነገር በግልጽ እንትን ላትል ትችላለች። ስለዚህ እቺ ከወደድካት እናንተን ካልክ ሪል ሰው መርጣ ሽማግሌ ልከህ አግብተሃት የእናንተን ፍሬ ደግሞ ማየት እንፈልጉ ብዙ ኦዲየንስ ስላላቸው ማለት ነው። እና በመጨረሻም እነ ብሩኬ ያውሩ። የሚያወሩት ነገር ያው ተደጋገመ ነገር ነው። ገና እነዚህ ልጆች በቃ ሮጦ አልጠገቡም ማለት ይቻላል። አልበሰሉም። እውነት እስከሚበስሉ ድረስ እኛ ያረር ይጨቃጨቃሉ። ምን ይላል እንጂ ሁለቱ ተለያይተው ላይ ለያዩ በጣም ፍቅር በፍቅር ናቸው። አንዱ ያለ አንዱ መኖር አይችልም። እሱም ያለ እሷ መኖር አይችልም። እሱም ያለ እሷ መኖር አይችልም። እሷም ደግሞ ያለ ብሩኬ መኖር አትችልም። ስለዚህ ያስታውቅባቸዋል። ርቀው እንደማይራራቁ በደንብ 100% ያስታውቅባቸዋል። እና ውድ ቤተሰብ በመጨረሻ ይቅርታ ማለት የምፈልገው ፍፄን ነው። ሁላችሁም እንግዲህ እንደገመታችሁ ነው። ፍፄን ማለት የምፈልገው በቃ ተረድቷቸዋል። ይሄ ልጅ አይናገረው ምን አይለው እንጂ ሲጣሉ ሲጨቃጨቁ ዝም ብሎ ነው የሚያዳምጠው እና ራሱን አያስበላም። እገሌ እንዲህ ነው ብላ አይፈርድም። እና ፍፄን በጣም ትችላለህ። በቃ አንተ ትክክል ነህ። በቃ አንተ እዚህ ጋር የተረዳባቸውን እነሱ ያወክበት መንገድ አለ። በቃ ስለዚህ ፍፄ ትክክል ነህ። ምንም ማለት አልፈልግም። በቃ ፍፄ ለዚህ ሁሉ ነገር ራሱን እጁን ያለማስገባቱን በጣም አደንቀዋለሁ። ስለዚህ እኔ ወቅሼው ነበረ። ፍፄ ምንም ነገር ላይ ፈጠር ላይ ያስታርቃቸው ምናምን ላለው እና ሶሪ ማለት እፈልጋለሁ። ፍፄ በመጨረሻ እነዚህ ልጆች መዳኘትም እንትን ማለት የሚችለው ጨረቃ ፋሚሊ ነው ብዬ ነው የማስበው። ስለዚህ እነዚህ ልጆች እንዲህ እንደተፎጋገሩ ይቀጥሉ። በፍቅር ያርጋቸው። እኛ የነሱ መለየት አንፈልግም። ከመነሻውም አንድ ላይ እንዲሆኑ ነው አጥብቀን የምንመኘው እና በዛ ደረጃ ተረዱ እንላለን። ወዳችኋለሁ። ሱራዛ አበሻ ነበር። ፍቅሩን ያብዛላቸውንም ባይ። ቫላንታይንም እየደረሰ ነው አስታውሱ። ስንት ጊዜ ካነሷታ